ከቆንጆ እንደበለጠ ሴቶችን የሚያማልላቸው ማን እንደሆነ ታውቃለህ? ኮንፊደንስ ያለው ደፋር ወንድ። ከ2400 ዓመታት በፊት ሶቅራጥስ በአቴንስ ወጣቶች ዘንድ እጅግ የሚወደድ ሰው ነበር። የሚገርመው ግን ሶቅራጥስ መልኩ በጣም አስቀያሚ ፉንጋ ሰው ነው። የራሱ ተማሪ የነበረው ፕላቶ በመጽሐፉ ሶቅራጥስ አይኖቹ ያበጡ፣ አፍንጫው ድፍጥጥ፣ ቦርጫም ሰው ነበር ይላል። ሆኖም በድፍረቱና በእውቀቱ የግሪክን ወጣቶች በፍቅር ማንበርከክ ችሏል። በ2023 ዩኒቨርሲቲ ኦፍ ቴክሳስ ውስጥ የተደረገ ጥናት እንዳመለከተው ኮንፊደንስ ያላቸው ደፋር ወንዶች በ3 እጥፍ የበለጡ ሴቶችን በፍቅር ማንበርከክ ችለዋል። ቢዮንሴ ቆንጆውን አሸርትታ አስቀያሚውን ጄዚ ያገባችሁ ለምን ይመስላል? ገንዘቡን ፈልጋ ነው እንዳትል። በ2008 ገና ሳይጋቡ ቢዮንሴ ከ80 ሚሊዮን ዶላር በላይ ሀብት ነበራት። ኦፕራ ሾው ላይ የቀረበች ጊዜ ጄዚ ለምን እንደመረጠችው ስትጠይቃት እንዲህ ብላ ነበር የመለሰችው። በራስ መተማመኑ፣ ኢነርጂው፣ በራሱ ላይ ያለውን እርግጠኝነት ስመለከት በሱ ተማምኜ ቀሪ ህይወቴ መኖር እንደምችል ታወቀኝ ትላለች። ስለዚህ አንተም መኳኳሉን ትተህ ራስ ላይ ስራ፣ ኮንፊደንስህን አሳድግ።